ትግስት ማለት ምን ማለት ነው? ትግስት ማለት መከራ ውስጥም በጭንቀት ውስጥም ባለመከናወን ውስጥም ባለመሳካት ውስጥም በግፊያ ውስጥም በብቸኝነት ውስጥም በአድማ ውስጥም በመልካም ውስጥም በመጥፎ ውስጥም በምንም አይነት ሁኔታ ውስጥ ሆኖ ክፉ ምላሽ መስጠት ሳይሆን መልካም ምላሽ መስጠት ማለት ነው። ስለ ኢየሱስ ክርስቶስና ስለ ኢዮብ ስንመለከት ኢዮብ ታግሷል። መከራውን ችግሩን ምኑን ልጅ ማጣቱን የሞለ መጥፋቱን የነበረውን በላዩ ላይ የመጣውን መከራ ሁሉ ኢዮብ ታገሰና ትላንትና ከነበረው በረከት ይልቅ ትልቅ ምርኮ አግኝቷል። ኢየሱስ ክርስቶስ ትግስት ጋር ስንመጣ ኢየሱስ ደግሞ ምን አደረገ? ታገሰ። መጽሐፍ ትንቢተ ኢሳይያስ ምዕራፍ 53 ከቁጥር 6 ስንመለከት እንደሚል ቃል አለ። ተጨነቀ፣ ተሰቃየ፣ አፉንም አልከፈተም። እንደሚታረድ በግ በሸላቶች ፊት ዝም እንደሚል በግ እንዲሁም ዝም ብሎ ተነዳ ተብሎ ተጽፏል። ምክንያቱም ኢየሱስ ክርስቶስ የታገሰበት ትግስት አለ። ኢዮብ የታገሰበት ትግስት አለ። የኢዮብን ትግስትና የኢየሱስን ትግስት ስንመለከት እንዴት ነው ሲባል ኢዮብ የራሱን መከራ ብቻ ነው። ኢዮብ የራሱን ችግር ነው። የራሱ ላይ የመጣውን መከራ፣ የራሱን ጥያቄ፣ የራሱን ኪሳራ፣ የራሱን መጣመም፣ የራሱን ብቻ ነው የታገሰው። ታግሶ ምርኮ አግኝቷል። ኢየሱስ ክርስቶስ ግን የታገሰው ትግስት የዓለምን ትግስት ነው። የዓለምን ትግስት ታገሰ፣ ተጨነቀ፣ ተሰቃየ። አሁንም አልከፈተም። ማጥፋት ይችላል፣ መገልበጥ ይችላል፣ ማትራምስ ይችላል፣ መጥፋት ይችላል፣ ዲሞ ማድረግ ይችላል። ግን ምን አደረገ? የዓለምን በደል የኛን የሁላችን በደል በእርሱ ላይ አኖረ እንዳለው ምን አደረገ? የሁላችን በደል ታገሰና እኛን ወለደ። ወንድሞች ሆይ ዛሬ መልእክት አለኝ። ትግስት ያለው ሰው መከራ ውስጥም ይሁን ጭንቀት ውስጥም ይሁን ምንም አይነት ሲቹዌሽን ውስጥም ይሁን በዛ መከራ ውስጥ በዛ ስቃይ ውስጥ ሆኖ ክፉ ምላሽ መስጠት ሳይሆን መልካም ምላሽ በመስጠት ትልቅ በረከትና ትልቅ ምርኮ ታገኛላችሁ። ዛሬም ቢሆን ወንድሞች ሆይ ችግር ውስጥ ያላችሁት፣ መከራ ውስጥ ያላችሁት፣ ጭንቀት ውስጥ ያላችሁት፣ በተለያየ ሁኔታ ውስጥ ያላችሁት አይዟችሁ። ባላችሁበት መከራ እዛ ውስጥ ታገሱና ምርኮ ታገኛላችሁ። ዕንባቆምም እንዳለ 3:16 ላይ እንዳለ መፍራት በአጥንቶች ውስጥ ገባ፣ ፈራው፣ ተንቀጠቀጡ። ግን አምላኬ በጠላቶች ላይ ፍርድ ይዘው እስኪመጣ ድረስ በስፍራዬ ሆኜ አምላኬን እጠብቃለሁ። በጠላቶች ላይ ፍርድ እስኪመጣ ድረስ እዛው ሆኜ እጠብቃለሁ። ምንም እንኳን በለስ ባታፈራ እያለ ተናግሯል። ትግስት ትልቅ በረከት አለው። ትግስት ማለት እየጮሄ እየሰደበ እዛ ያለ እየተንጃበበ እግሩን እዛ እያሰቀለ እየሮጠ ሳይሆን እየተመቻመች ሳይሆን